ስታወሪ እንደ ቀዳችሽ የሆነ ጨጨምታ ሰምቻለሁ እና የሆነ የተናገርሽው ነገር ካለ ተጠንቀቂ ከቡቺ ትላታለች። ማን? መሲ ለመሲ እንደዚህ ብላት ይሄ ጉዳይ መሲና ሳራ ማል ቀርቷል። መሲ ለባሏም ፌቨር ልታረግበት የሱ እናት ስላለቀሰችባት እንጂ ወሲብ ላይ ራሱ ደስተኛ እንዳልሆኑ ሰክራ ይሁን ጠጅ ጠጥታ ይሁን ጠጅ ሳር ጆሮ ላይ አርጋ አላውቅም ስታወራ ቡቺ የሆነ ነገር ትብላችና ቀድታሽ እንዳይሆን ወሬ ስታወሪ ትላታለች። ማን? መሲ ብርጅስቶን ለሳራ። ከዛ ሁለቱኛ በጣም ጓደኛ ነን አይነት ጨዋታ ይጫወቱ የለ ከዛ በእኛ እንትን ይበል ካሰማችና የሆነ ነገር እንኳን ካደረገች የትም ቦታ ላይ ከሰማሽ በህግ ስለምንጠይቃት ተጠንቀሽ እያት። ኧረ ባንቺማ በጓደኛዬ ቀልድ አይደለም ትላታለች ብለው በሁለታችን ማለት ተደፍኗል ብለው ዝም። ከዛን አንድ ቀን በታክሲ ውስጥ ደግሞ ከመሲ ብርጅስቶንና ቡቺ እየሄዱ ይነሳል ስለ መሲ። ያን ነገር እኮ እንዴት እንደተሰማ ምናምን ስላት እንዲህ ሳራም እኮ አጠገቧ ቮይስ እንዳለ ስታወራ ነበርና ተጠንቀቂያት ለሌላ ነገር ይሄ በታኩር እንትን ላይም በጣም ተጠንቀቂያት፣ በጣም ተቀራርባችኋል እና የሆነ ቮይስ ያንቺ አጠገቧ አለ ስታወራ እንዳው ምን ያጥፊ ብያት አጥፍቻለሁ ብላኛለች እርግጠኛ አይደለሁም ትላታለች። እንዴት እኔን ትቀዳኛለች ብላ ቡቺም ከወዲው ቡፍ ብላ አኩርፋታለች። ሳራ ቡፍ ብላ ፊት ነስታታለች። ከዛን እሺ አንቺና ሳራስ በምን የተቀያየማችሁ ተባለ። ቡቺ እንደዚህ ቀርተኝ እንደዚህ አርገኝ። ሳራ ደግሞ ለምን ቡቺን ተቀየምሻል? እንደዚህ አርጋ እንደዚህ ቀርታ ስለባለ እኔም ፐርሰናል ነገር እንደዚህ ከየት ነው የሰማችው? ማን? መሲ። ይሄው መሲ ነገረች። ጓደኛዬ፣ ነፍስ ጓደኛዬ፣ ስንት ነገር ገበና ተደባብቀን መሲ እኔ መቼ ነው ቀዳዋት ያልኩሽ ስትባል እንዴ እኔ እንደዛ ያልሽ መሰለኝ አለች። ከዛም ቡቺ እንዴ ያለች ወንበሯ እንደዚህ ያደረገች። ለኔ መኪና ውስጥ እየሄድን ከምን እየመጣን አለች። ስሙን ሲያወሩ ነበር። ከንትን እየመጣ እንደዚህ ያላልሽ? አዎ እኔ እንደዛ ያለች መሰለኝ። እዛው መላቀስ ጀመሩ። ልቆ ለመላቅሶ እንደዚህ እንባ። እዛ የመሲ ዳጣ በርበሬዋ ብን ያለ ነው የሚመስለው ነው የተባለው። እንደተባለው በርበሬው እንዳለ ባልትናው ግድግዳው ላይ ነካካው ነው የሚመስለው እንዳለ እንደዚህ ሁሉም እንደዚህ ሲል ለሚውለው ነው የተባለው። እንደዚህ ከማታለቅሰው መሲ አሳራ ብቻ መሲ ብቻ ናት ውሸታም እያለች ይዘይ አፋጣውሽ ነው አላባና እንደዚህ ወይ ትላለች። እቺም ደግሞ ትላለች። ለዛም አይኗ ሲያለቅስ ደግሞ እንደዚህ ይወጣል ያዚች። ሳራም ደግሞ ታግዛቸዋለች። ሳራ ባለ ሆቴሉ ታግዛቸዋለች። ዲጄ ጃኖ ባንድ ይመስል ከስከኋላ ክላሲካል ትመታለች በእንባ። ምንድነው የመጣው መሃላችን? እኛ በማስታረቅ ባለብን እንኳን ዱባይ ማስተዳደር ባለብን ያለች ዋሽንግተን እንደዚህ ትመታለች አሉ። በለቅሶ ታግዛቸዋለች። ሳውንድ ትራክ ሆና ከዛን እንደገና ሌላ አጀንዳ ይመጣል። እሱን ደግሞ ልምጣላችሁ፣ እሷ ትሄድበት እመጣላችኋለሁ። በሶስት በአራት ነገር እንዴት እዛው ጋር እንደተዋረደች ነው ነግራችሁ። እሺ አሁን እየመጣላችሁ ነው። ከመሲ ጋር ለምን እንደተጣሉ ገብቶችኋል። መሲ ይላለው ብዬ ሳራ እንተጣብኛል። ሳራ ባል የገዛችው ጎስታለም ኮንትራት ያመጣችው 2 ዓመቱ ሲያልቅ ይመለሳል ይባላል። ሁማን ትራፊክ ያዘጋጀ በሁማን ትራፊክ የምትታማው እኮ ሰው አሸጋግራ ሸቃላ አዘጋጅታ አሸጋግራለ። ባሏን ያሸጋገረችው በሁማን ትራፊክ ነው። ለዛ ሀዝባንድ ትራፊክ በሚለው ይዘነዋል። እሷ ለምን ይመስላችኋል? ትላንትና ቡቺ ጋር መታ
እኔ ምንም ቅሬታ የለኝም ቡቺ ይቅርታ ያለቻት ቅሬታ እንደሌላት በአደባባይ ለህዝብ ለማሳየት ስለፈለገች ነው። ስታጣላቸውና አንቺ ጋርም አለ እሷ ጋርም ቀርታሻለች ትላቸዋለች። ልክ ሙኒትን ራሷ መብረቁ ጋር አስገብታ 100,000 ብር ሁላ እንደሚሰጠው ቃል ገብተው አስገብታት 100,000 ልሰጥ ነው ብላ ለነ ሳራ ሄዳ ትነግራለች። ለነ እንትና ልታሰድባቸው የሷን አጀንዳ ልታስቀይር። ሙኒት ደግሞ አላወቀችም። ጉዳዩን ያው ጨርሰናል። ከኋላ በኋላ ሰሰሙ እንዳይከፋችሁ 100,000 ብር ለመብረቁ ልሰጠው ተነጋግሬያለሁ ስትላት ሰምቻለሁ አሏት። ሁለቱም ባንድ ጊዜ ሰምተናል ሲሉ ከሰማችሁ አለች። ለምን እሷ የምታውቀው ለሁለት እንዳወሩ ነው መብረቁና እሷ 3 ሰው እንደሆነ ያው መሲን እኮ እንድንጠነቀቅ ለሁላችንም ነግራለች አይሏትም እንዴ? አንቺ አለሽ እንደስገባሽ መብረቁ ጋር ተባለ። አንቺ አይደል እንዴ? ይሄን ካደረገማ ነፃ ለመሆንና እኛም በመሃላችን ያለውን ክፍተት እንትን ለማለት እሰጣለሁ ያልኩት እኮ ምናምን አለች። ራሷ አስገብታት 100,000 ቃል እንድትገባ አርጋት ከኋላ ሄዳ ደግሞ ልሰጥ ነው። እግዚአብሔር ቃል በቃል የሆነውን ነገር ነው የምነግራችሁ። በነገራችን ላይ ሳውራ ቀል ሊመስላችሁ ይችላል። ቃል በቃል እስቲ ሌላ ነገር ነው የተባለው ይባሉ። እንዴት እንደምመዝምዜ እንደዚሁ መዝምዤ እንዴት እንደማወጣላችሁ አሳያችኋለሁ። እስታውን ስለነሱ የተናገርኩ ከወር ጀምሮ የተናገርኩት ውሸት ነው። 2 ወር ሊሆነን ነው በዚህ ጉዳይ